ጤና ይስጥልን ለጥቅምት 11 2018 ዓ.ም ያዝናቸውን ዜናዎች ይዘን ቀርበናል። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። በድሬዳዋ ከተማ አቅራቢያ በደረሰ የባቡር አደጋ ቢያንስ 15 ሰዎች ሞቱ። በሶማሌ ክልል ሽንሌ ከተማ ሰኞ ጥቅምት 11 2018 ሌሊት በደረሰ የባቡር ግጭትና የመገልበጥ አደጋ ቢያንስ 15 ሰዎች ሞተዋል። በ29 ሰዎች ላይ ጉዳት መድረሱን የሽንሌ ወረዳ ለኢትዮጵያ ኢንሳይደር አስታውቋል። በተገለበጠው ባቡር ስር ያሉ ሰዎችን ለማውጣት ጥረት እየተደረገ በመሆኑ የሟቾች ቁጥር ሊጨምር ይችላልም ተብሏል። የትናንቱ የባቡር አደጋ የተከሰተው ከድሬዳዋ እስከ ደወሌ የባቡር አገልግሎት በሚሰጠው የህዝብና የግጭት ማጓጓዣ ላይ ነው። አደጋ የደረሰባቸው ባቡሮችና ፉርጎች በድሬዳዋ ደወሌ የምድር ባቡር ድርጅት ስር የሚተዳደሩ ናቸው። የድሬዳዋ ደወሌ የምድር ባቡር ድርጅት ለ25 ዓመታት ያቋረጠውን መንገደኞችን የማጓጓዝ ስራ እንደገና የጀመረው በ2014 ዓ.ም ነበር። በድርጅቱ ስር ያሉ ባቡሮች በሳምንት 2 ጊዜ ከድሬዳዋ ወደ ደወሌ፣ ከደወሌ ወደ ድሬዳዋ ሰዎችንና ሸቀጦችን ሲያጓጉዙ ቆይተዋል። ሌሊት 8 ሰዓት ገደማ አደጋ የደረሰበት ባቡሩ መነሻውን ከደወሌ አድርጎ ድሬዳዋ ይጓዝ የነበረ መሆኑን በአካባቢው የነበሩ የዓይን እማኞች ተናግረዋል። ዘይት፣ ስኳር እና ዱቄት የተጫነባቸው የባቡሩ 2 ፉርጎዎች ተንሸራተው ከመስመር በመውጣት ከድሬዳዋ አቅራቢያ በምትገኘው በሽንሌ ከተማ ለአስቸኳይ ስራ ከቆመ ባቡር ጋር በመጋጨታቸው መገልበጣቸውን የዓይን እማኞቹ አስረድተዋል። በግጭቱና ይህን ተከትሎ በደረሰ የባቡር መገልበጥ በአስቸኳይ ስራ ላይ የነበሩ ሰራተኞችና ከደወሌ ይመጣ በነበረው ባቡር ላይ የነበሩ መንገደኞች መሞታቸውን የዓይን እማኞች ተናግረዋል። በአደጋው 15 ሰዎች ህይወታቸውን ማጣታቸውንና በ29 ሰዎች ላይ ከባድና ቀላል ጉዳት መድረሱን የሽንሌ ወረዳ አስተዳዳሪ አቶ ጅብሪል ኡመር አስታውቀዋል። በተገለበጡት የባቡር ፉርጎች ስር ቁጥራቸው ያልታወቁ ሰዎች እንዳሉ የገለጹት የዓይን እማኞች ይህን የሟቾችን ቁጥር ሊጨምረው እንደሚችልም አብራርተዋል። ከፍተኛ ክሬኖችን በመጠቀም የተገለበጡ ባቡሮችን የማንሳት ስራ ረፋዱን ሲከናወን መቆየቱንም አክለዋል። በአደጋው ጉዳት የደረሰባቸው ሰዎች ድሬዳዋ ወደሚገኘው የኢትዮ ፈረንሳይ ድንገተኛ ሕክምና መስጫ ማዕከል ተወስደው በሆስፒታሉ ሕክምና እየተደረገላቸው መሆኑንም ገልጸዋል። የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ የኒውክሌር ኃይል ማመንጫ ለመገንባት ከጊሲ ሮሳት ኩባንያ ጋር የተደረሰው የድርጊት መርሃ ግብር ስምምነት የኢትዮ ሩሲያን ግንኙነት ወደ አዲስ ምዕራፍ ይወስደዋል አሉ። በሩሲያ የስራ ጉብኝት እያደረጉ የሚገኙት ዶክተር ጌዲዮን ጢሞቴዎስ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ከተወያዩ በኋላ የጋራ መግለጫ ሰጥተዋል። በመግለጫቸው ላይ ዶክተር ጌዲዮን እንዳሉት ኢትዮጵያና ሩሲያ ጠንካራ ወዳጅነት አላቸው። በኢትዮጵያ የኒውክሌር ኃይል ማመንጫ ለመገንባት የሚያስችል ስምምነት መደረጉን አስታውሰው ወደ ግንባታ ለመግባት የሚያስችል የድርጊት መርሃ ግብር ከጃሲ ሮሳት ጋር ስምምነት ተደርጓል ነው ያሉት። ስምምነቱ የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ ያሸጋገረ ነው ብለዋል። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በሞስኮ ባደረጉት ጉብኝት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር መወያየታቸውን ያወሱት ዶክተር ጌዲዮን ምክክሩ የሀገራቱን የረጅም ጊዜ ግንኙነት ያጠናከረ መሆኑንም አንስተዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሀገራቱ ግንኙነት ዙሪያ መምከራቸውን ገልጸው ዶክተር ጌዲዮን በሩሲያ በነበራቸው የስራ ጉብኝት ግንኙነቱን እንደሚያጠናክሩም ተናግረዋል። ኢትዮጵያ የብሪክስ አባል መሆኗ ሁለቱ ሀገራት ሌላ የመወያያ አጀንዳ እንዲኖራቸው ማድረጉንም አንስተው በሁለትዮሽና ባለብዙ ወገን ያላቸውን ትብብር እንደሚያጠናክሩም አረጋግጠዋል። ለትንታኔ ወደ መረጥነው ዘገባ ስናልፍ ለገዢው ፓርቲ ቅርበት ያለውና በወቅቱ ፋና ብሮድካስቲንግ ኮርፖሬት የሚል ስያሜ የነበረው የመገናኛ ብዙሃን በጥር 26 2012 ዓ.ም ያቀረበው ዜና ርዕስ ጠቅላይ ሚኒስትር ዶክተር አብይ አህመድ የወልወል መስኖ ልማት ፕሮጀክትን መረቁ ይላል። ስያሜውን ወደ ፋና ሚዲያ ኮርፖሬሽን የቀየረው ይኸው መገናኛ ብዙሃን ስለዚሁ ፕሮጀክት ከ5 ዓመት በኋላ የሰራው ዜናም ተመሳሳዩን ርዕስ ይዟል። የዛሬ 5 ዓመት ከ8 ወር ገደማ የተሰራው የፋና ዘገባ በጠቅላይ ሚኒስትሩ የተመረቀው የወልወል የመስኖ ልማት ፕሮጀክት 400 ሄክታር የማልማት እቅድ እንዳለው ገልጾ ነበር። ከ26 ሚሊዮን ብር በላይ ወጪ መገንባቱ የተነገረለት ይህ ፕሮጀክት 1123 አርሶ አደሮችን ተጠቃሚ ማድረግ የሚችል እንደሆነም ዘገባው በሰዓቱ አመላክቶ ነበር። ዜናው በወጣበት ዕለትም የተሰራጨው የጠቅላይ ሚኒስትር ጽሕፈት ቤት መረጃም እነዚሁኑ አሃዞች ይዟል።
ከትናንት በስቲያ የተሰራጨው የፋና ፕሮጀክት የምረቃ ዜና ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚያኑ ዕለት በማህበራዊ ትስስር ገጻቸው ያሰፈሩትን መልእክት ዋቢ ያደረገ ነበር። ጠቅላይ ሚኒስትሩ በዚሁ መልእክታቸው ፕሮጀክቱ በሙሉ አቅሙ ወደ ተግባር በሚገባበት ወቅት ለ9684.45 ሄክታር የእርሻ መሬት አስተማማኝ የመስኖ አቅርቦት እንደሚኖርና በዚህም 20 ሺህ አርሶ አደሮች እንደሚገለገሉም ተጠቁሟል። የፕሮጀክቱ ባለቤት የሆነው የመስኖና ቆላማ አካባቢ ሚኒስቴርን የሚመሩት ዶክተር አብርሃም በላይ በዚህ ዕለት በይፋዊ ገጻቸው ያጋሩት መረጃ ግን የወልወል መስኖ ፕሮጀክት የማልማት አቅሙ 12000 ሄክታር እንደሆነ ይገልጻል። ሚኒስትሩ ይህንን አሃዛዊ መረጃ ፕሮጀክቱ በተመረቀበት ዕለትም ባደረጉት ንግግር ላይም ተጠቅመውታል። ጠቅላይ ሚኒስትሩና ሚኒስትሩ በገለጿቸው አሃዞች መካከል ያለው ልዩነት የመስኖ ፕሮጀክቱን በተመለከተ በተለያዩ ጊዜ የወጡ መረጃዎች ላይ በጉልህ ዶክተር አብርሃም በፕሮጀክቱ ምረቃ ላይ ባደረጉት ንግግር የወልወል ወንዝ መስኖ ልማት ግንባታ የፈጀው 4 ዓመት ብቻ እንደሆነ የጠቀሱት ለዚህ በማሳየነት የሚቀርብ ነው። የእርሳቸው ሚኒስቴር መስሪያ ቤት ስልጣንና ተግባሩን የተረከበው ከቀድሞ የመስኖ ልማት ኮሚሽን የወልወል ወንዝ መስኖ ልማት ፕሮጀክትን የጀመረው በመስከረም 2012 ዓ.ም እንደሆነ በወቅቱ አስታውቆ ነበር። ኮሚሽኑ በዚሁ ዓመት ማገባደጃ ላይ ባዘጋጀው ቪዲዮ የፕሮጀክቱ አፈጻጸም በ2012 በጀት ዓመት 13.88 በመቶ እንደነበርም ገልጿል። ኢትዮጵያን ኢንሳይደር የተመለከተው የመስኖና ቆላማ አካባቢ ሚኒስቴር የ2014 በጀት ዓመት የግማሽ ዓመት አፈጻጸም ሪፖርትም የወልወል የመስኖ ልማት ፕሮጀክት የመስኖ ልማት ኮሚሽን በ2012 በጀት ዓመት ግንባታቸውን ካስጀመራቸው አዳዲስ ፕሮጀክቶች አንዱ መሆኑን ያትታል። በ2011 ዓ.ም የተቋቋመው ይህ ኮሚሽን ያስጀመራቸው የወልወል፣ ጨልጨል፣ ጉደር ላፍቶና የላይኛው ርብ የግድብና የመስኖ ልማት ፕሮጀክቶች ናቸው። አራቱ ፕሮጀክቶች በተጀመሩበት ዓመት በአጠቃላይ ያስወጣሉ ተብሎ የተቀመጠው የገንዘብ መጠን 11.347 ቢሊዮን ብር ነበር። የወልወል የመስኖ ፕሮጀክት አጠቃላይ ወጪ 2.95 ቢሊዮን ብር እንደሆነም የመስኖ ልማት ኮሚሽን በ2012 ዓ.ም አስታውቆ ነበር። ኮሚሽኑ በ2014 ዓ.ም ሲፈርስ በስሩ የነበረውን የወልወል ወንዝ መስኖ ልማት ፕሮጀክት የተረከበው የመስኖና ቆላማ አካባቢ ሚኒስቴር ነው። ሚኒስቴሩ ዶክተር አብርሃም ባደረጉት ንግግርም የወልወል መስኖ ፕሮጀክት የተጠናቀቀው በ6 ቢሊዮን ብር አጠቃላይ ወጪ መሆኑን ገልጸዋል። ይህ የገንዘብ መጠን ፕሮጀክቱ ሲጀመር ከተያዘለት የ3 ቢሊዮን ብር ጭማሪ ያለው ነው። አሁን ደግሞ ከውጭ ምንጭ ወዳገኘነው ዘገባ ነው የምናልፈው። ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ዓመት 2026 የመጀመሪያዎቹ ወራት ወደ ቤጂንግ አቀናለሁ አሉ። የቻይና መንግስት ግብዣ ማቅረቡን ተከትሎ ነው ፕሬዝዳንት ዶናልድ ትራምፕ በ2026 የመጀመሪያዎቹ ወራት ቻይናን እጎበኛለሁ ያሉት። በተጨማሪም ትራምፕ በዚህ ወር መጨረሻ ሳምንት ገደማ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በደቡብ ኮሪያ እንገናኛለን የሚል ተስፋ ሰንቀዋል። ፍትሐዊ የንግድ ስምምነት ላይ ለመድረስ ቤጂንግና ዋሽንግተን በጎ አጋጣሚ ሴኡል ልትፈጥርላቸው እንደምትችልም ተገምቷል። በሁለቱ ሀገራት መካከል ያለው የታሪፍ እሰጥ አገባ መልኩን በለወጠበት ሰዓት መሪዎቹ መገናኘታቸው መልካም ውጤትን ይዞ ይመጣልም ተብሏል። ቻይና እንደ ልብ የማይገኙ ማዕድናቷን በተመለከተ የወሰደችው እርምጃን ተከትሎ ዶናልድ ትራምፕ 100% ታሪፍ ከቤጂንግ በሚገቡ ምርቶች ላይ ጭማሪ ያደርጋሉ ብለዋል። በዚህኛው አጋጣሚ መሪዎቹ ከተገናኙ የንግድ ውጥረቱ ቦታውን ይይዛል የሚል እምነትም ጥሏል የምጣኔ ሀብት ባለሙያዎች። በእርግጥ ዶናልድ ትራምፕ እና ሺ ጂንፒንግ ከንግድ ነክ ጉዳዮች ባሻገር በወታደራዊና ቀጠናዊ ጉዳዮች ላይ ሰፊ ውይይት ያደርጋሉ ተብሎም ይጠበቃል። ለዛሬ ጥቅምት 12 2018 ዓ.ም የያዝናቸው ዘገባዎች እስካሁኖቹን ይመስሉ ነበረ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ቤተሰብ ይሁኑ።